ሊቀመንበሩ ቃላችን እናድሳለን ሲሉ ተደመጡ። ገዢው ብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ በህዝብ ተወካዮች ምክር ቤት ከፍተኛው መቀመጫ በማግኘት አሸንፈዋል። የቀድሞ የትግራይ ክልል ፕሬዝዳንት ዛሬ በመቀለ ከተማም የግድያ ሙከራ ተደረገባቸው። አዲስ አበባ ህወሓት ከኢትዮጵያ ጠላቶች ጋር እየወገነ ነው ብላ በምታምንበት በዚህ በጣም በተካረረና መርዛማ ቀጠናው ፖለቲካ ውስጥ ትግራይን ማዕከል ያደረገ አካባቢያዊ ግጭትም የመፈጠር እድሉ እየሰፋ መሆኑ ተዘግቧል። በህወሓት ተጠቂዎች መካከል በአፋር ክልል ድንገተኛ የሆነ የሞርታር ጥቃት መኖሩን ተሰምቷል። እንደምን ቆይታችኋል? የጎልጎል ሚዲያ ቻናላችን ተከታታዮች ለዛሬው ያዝናቸው ዋና ነጥቦችን በማስቀደም ዝግጅታችን ጀምረናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ወቅታዊ መረጃዎች እንዲሁም ሰሙናዊ ትንታኔዎችን ይከታተሉ። ወደ ዝርዝሩ እንለፍ። ሊቀመንበሩ ቃላችን እናድሳለን ሲሉ ተደመጡ። የህወሓት ሊቀመንበር የሰማዕታትን ትውስታ ስናከብር ሉዓላዊነታችን፣ የራስ እድል በራስ የመወሰን መብታችን ለማስከበር ቃላችን ማደስ አለብን ሲሉ ተደምጠዋል። የትግራይ ጊዜያዊ አስተዳደር በኃይል የተቆጣጠረው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል 38ኛው የሰማዕታት መታሰቢያ ቀን በተመለከተ በተካሄደው ስነስርዓት ላይ በመገኘት የአበባ ጉንጉን ሲያስቀምጡ ባስተላለፉት መልእክትም የሰማዕታት ትውስታ በምናከብርበት ወቅት ሁሉም በላይ ሉዓላዊነትና የራስ እድል በራስ የመወሰን መብታችን ለማስከበርም የገባነውን ቃል ማደስ ይገባል ሲሉ ነው የተደመጡት። ዶክተር ደብረጽዮን ገብረ ሚካኤል ሰማዕታት ለህዝብና ለህዝባው ዓላማ ያሳዩ ጽናት፣ ልዩ ተሰጥኦና መስዋዕትነት በታሪክ የሚታወስ ሲሆን ለማንኛውም አይነት መስዋዕትነት ወደ ኋላ ሳይሉ በተግባር ያረጋገጡ ናቸው ብለዋል። በ17 ዓመታት የትጥቅ ትግል ወቅት የተከፈለው መስዋዕትነት የደርግ ስርዓትን በማስወገድ ህገ መንግስታዊ ስርዓት ህዝባዊ አስተዳደር እንዲመሰረት አስችሏል ሲሉ የገለጹ ሲሆኑ ሊቀመንበሩ በመቀጠል የሰላም ልማትና ዲሞክራሲ ጉዞ በመቋረጡ ትግራይ ከፍተኛ ጉዳት እንደደረሰባት፣ የዘር ማጥፋት ጦርነት እንደተፈጸመባት ገልጾ ይህንን ህዝቡን ወደ ሌላ የመከላከያ ትግል እንዲገባ አድርጎታል ሲሉ የተደመጡት በትግራይ ላይ ተካሂዷል ያሉት ጦርነት ለመመከት ነባርና አዲስ ትውልዶች በጋራ የማይረሳ ታሪክ በደማቸው እንደጻፉ የገለጹት ዶክተር ደብረጽዮን በዚህ መስዋዕት ምክንያት የፕሪቶሪያው ስምምነት ተፈርሞ ወደ ሰላማዊ የፖለቲካ ትግል መሸጋገር መቻሉ አስታውሰዋል። አሁንስ ምን ላይ ነን የሚሉ ግን በደንብ ያላብራሩት ሊቀመንበሩ ሆኖም የፕሪቶሪያው ስምምነት ጅምር ውጤቶች ቢኖሩትም ተፈናቃዮች ወደ ቀያቸው እንዳልተመለሱ፣ የመልሶ ግንባታ የማገገሚያ ስራዎች በሚፈለገው ደረጃ እንዳልተከናወነ፣ ያሉ ችግሮች በፖለቲካ ውይይት እንዳልተፈቱ ገልጸዋል። እንዲሁም የፌዴራል መንግስቱ ስምምነቱን በማፍረስ ትግራይ ወደ ሌላ የችግር ምዕራፍ እንዳስገባት እየተናገሩት ዶክተር ደብረጽዮን ክልሉ በኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየተጎዳ ነው ሲሉ ተደምጠዋል። በመጨረሻም የሰማዕታት ቀን የሚታሰበው የሰማዕትን የተመዘገቡ ድሎች እየጠበቁ ያልተጠናቀቁ ተልእኮች ለማሳካት ቃል የሚገባበት ቀን መሆኑ እንዳለበትና የሰማዕታት ትውስታ ስናከብር ከሁሉም በላይ ሉዓላዊነታችን፣ የራስ ውሳኔ መብታችን ለማስከበር የገባነውን ቃል ማደስ አለብን ሲሉ መልእክት አስተላልፈዋል። ገዢው ብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ በህዝብ ተወካዮች ምክር ቤት ከፍተኛው መቀመጫ በማግኘት አሸንፏል። በዚህ መሰረት ብልጽግና ፓርቲ ከ547 የህዝብ ተወካዮች ምክር ቤት መቀመጫዎች 438ቱን አሸንፏል። የኢትዮጵያ ብሔራዊ ምርጫ ቦርድ እሁድ ሰኔ 14 2018 አዲስ አበባ ውስጥ ባካሄደው ስነስርዓት የተረጋገጡ የጸደቁ የምርጫ ውጤቶች ይፋ አድርጓል። በሰባተኛው ጠቅላይ ምርጫ ተቃዋሚ ፓርቲዎች፣ የግል እጩዎች ደግሞ 8 የህዝብ ተወካዮች ምክር ቤት መቀመጫቸው ማሸነፋቸው በተጨማሪ ይፋ ያደረጉ ሲሆኑ ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ የአሁኑ ምርጫ ሲያሸንፉ ለሁለተኛ ጊዜ ነው። ብልጽግና በአዲስ አበባ ከተማ 20 የህዝብ ተወካዮች ምክር ቤት መቀመጫቸው፣ በአማራ ክልል 117፣ ቤንሻንጉል ጉሙዝ 8፣ በጋምቤላ ክልል 3፣ በኦሮሚያ ክልል 167 መቀመጫዎች ማሸነፍ ችሏል። በሲዳማ ክልል እንዲሁም 13 መቀመጫዎች፣ በደቡብ ምዕራብ ኢትዮጵያ 17፣ በደቡብ ኢትዮጵያ ደግሞ 38 መቀመጫ አሸንፏል። በማዕከላዊ ኢትዮጵያ ብልጽግና ፓርቲ 28 መቀመጫዎች፣ በሶማሌ ክልል ደግሞ 19 መቀመጫዎች አሸንፏል። በዚህ በሰባተኛው ጠቅላይ ምርጫ ሌላ ጦርነት ሊከሰት ይችላል ተብሎ በተሰጋበትና 38 መቀመጫዎች ባሉት በትግራይ ክልል ሁለተኛ ጊዜ መራጮች አልተሳተፉም። የፌዴራል መንግስቱና የህወሓት መሪዎች እንደ አንዳቸው ሌላቸው ጦርነቱን
እንዲያስቆሙ የፕሪቶሪያ ስምምነት ባለማ እየተካሰሱም ይገኛሉ። በጠቅላይ ሚኒስትር አብይ አህመድ የሚመራው ብልጽግና ፓርቲ በሰባተኛው አጠቃላይ ምርጫ 438 የህዝብ ተወካዮች ምክር ቤት መቀመጫዎችም ማሸነፍ መቻሉ ነው የታወቀው። በዚህም የተነሳ በዚህ ጠቅላይ ሚኒስትር አብይ አህመድ ለቀጣይ 5 ዓመታት በመንበራቸው ላይ ሊቀጥሉም ይችላሉ። የቀድሞ የትግራይ ክልል ፕሬዝዳንት ጸጋይ በርሄ ዛሬ በመቀለ ከተማ የግድያ ሙከራ ተደረገባቸው። የቀድሞ የትግራይ ክልል ፕሬዝዳንት ጸጋይ በርሄ ዛሬው ዕለት በመቀለ ከተማ የግድያ ሙከራ አደባባይ ላይ እንደተደረገባቸው ይፋ ያደረጉ ሲሆኑ በክልሉ ያንሳፈፈው የጸጥታ ስጋት እንዳለ ሆኖም አስከፊ የታጣቂዎች እንቅስቃሴና ስርቆት እንደተበራከተም ይነገራል። በእርግጥ የቀድሞ የትግራይ ፕሬዝዳንቱ ሊያጥቋቸው የፈለጉት ሰዎች ፖለቲካዊ ይዘት ያለው ነው ወይስ አይደለም የሚለውን እርግጠኛ መሆን ባይቻልም ከሞት ለጥቂት እንዳመለጥ ግን ታውቋል። እንደተሰማው መረጃ በ18 ቀበሌ አካባቢ ከጠዋቱ 12 ተኩል ገደማ በእግራቸው ሲጓዙ ከባጃጅ የወረዱ ግለሰቦች በኃይል ለማጥቃት እንደሞከሩ እንዲሁም ስለት በማውጣት የተለያዩ ሙከራዎች ማድረጋቸውን የተገለጸው በጥቃቱ ውስጥ የተሳተፉት ሰዎች ቁጥራቸው ወደ 6 የሚጠጋ መሆኑ ተነግሯል። በወቅቱ የነበሩ አጃቢዎች የማስጠንቀቂያ ተኩስ በመክፈትና በአካባቢው የነበሩ ሰዎች በፍጥነት በመድረሳቸው ከከፍ አደጋ ሊተርፉም ችለዋል። በማንኛውም የፖለቲካ ወይም የሀሳብ ልዩነት ምክንያት በግለሰቦች ላይ የሚፈጸሙ የአመፅ ድርጊቶች ተቀባይነት እንደሌላቸው የሚሉ አካላቶች የቀድሞ ፕሬዝዳንት እንዲህ አይነት ክስተት የተፈጸመባቸው በሰሞኑ በተለያዩ ሚዲያዎች ላይ የህወሓትን ተቃውሞ ሲያሰሙ ነበር የሚል ንግግርም እየተደረገ ነው። እንዲህ አይነት ክስተቶች ለማህበራዊ መረጋጋት፣ ለሰላማዊ አብሮነት አደገኛ መሆኑ ግልጽ መሆኑም የሚነገር ነው። በተቃራኒው የቀድሞ የትግራይ ክልል ፕሬዝዳንት አቶ ጸጋይ በርሄ ይህንን አይነት ጥቃት እየደረሰባቸው ከፖለቲካ ጋር የሚያያዝ ነገር የለውም፣ እንዲሁም የአንዳንድ ታጣቂዎች የጸጥታን ስጋት ለመፍጠር ያደረጉት ነው የሚሉም አልታጡም። አዲስ አበባ ህወሓት ከኢትዮጵያ ጠላቶች ጋር እየወገነ ነው ብላ በምታምንበት በዚህ በጣም በተከረረና መርዛማ ቀጠናው ፖለቲካ ውስጥ ትግራይ ማዕከል ያደረገ አካባቢያዊ ግጭት መኖሩን ተሰምቷል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በተፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆኑ ሌሎች ደግሞ እዚያው ተደብቀው እንደሚገኙ ይታወቃል። በክልሉ ውስጥ በስፋት እየተካሄደ ያለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተባባሱ ናቸው። እንደዚህ የሚሉ ነዋሪዎችም ፍርሃት መንገሱም ተገልጿል። በተለይ አፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየገጠሙ ሲሆን ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉ ይታወቃል። አፈሳ እየተፈጸመ መሆኑን መረጃዎች ይጠቁማሉ። በሌላ ዜና በህወሓት ታጣቂዎች መካከል በአፋር ክልል ድንገተኛ የሞርታር ጥቃት መኖሩ ተሰምቷል። ጊዜያዊ አስተዳደሩ በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው እየተባለ የሚነገርለት ህወሓት በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርታር ጥቃት መፈጸሙ ተሰምቷል። ጥቃቱ የተከፈተው የአፋር ጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ የታጠቁ ኃይሎችም የጉዳቱ መጠን በግልጽ ባይታወቅም ድርጊቶቹ በአካባቢው ማህበረሰቦች ዘንድ ድንጋጤ ፈጥሯል። ጥቃቱ በደረሰበት አካባቢ የአፋር ክልል ጸጥታ ኃይሎች የነበሩ ቢሆንም ከጥቃት በኋላ አጸፋዊ ማጥቃት እንዳልሰነዘሩም ተሰምቷል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መመዝገባቸው የአካባቢው ምንጮች ይገልጻሉ። ከዚህ ቀደም የተለያዩ ትንኮሳዎች መኖሯቸውና በተለይም ደግሞ በአፋር ክልል አካባቢ የሰለጠነ ያለው ራሱን የሰላም ኃይል ብሎ የሚጠራው ሰራዊትና እንዲሁም የትግራይ ሰራዊት ኃይል የተለያዩ የተኩስ ምላሽ ሲሰጣጡ ነበር። የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙት በፌዴራል መንግስቱና የህወሓት መሀል ያለው ውጥረት ባለበት ወቅት መሆኑ የተነገረው። ከቀናት በፊት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል የሚል ማስጠንቀቂያ መስጠቱም ይታወሳል። በዛሬው ዕለትም የተለያዩ ትንኮሳዎች እየተፈጸመብን ነው ሲል ዶክተር ደብረጽዮን ገብረ ሚካኤል ማሳወቁም ይታወቃል። የቻናላችን ቤተሰቦች ለዛሬው ያዝናቸው ወቅታዊ መረጃዎች ይህንን ይመስሉ ነበር። ተመልሰን አዳዲስ ወቅታዊ መረጃዎችን ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።